የዛሬው እውነተኛ ታሪካችን የሚጀምረው 2021 ዓ.ም በብሪታንያ የምትኖር ኮሪና ስሚዝ የምትባል አንዲት ሴት በህይወቷ ውስጥ እጅግ አስደንጋጭ የሆነው እውነት ትረዳለች። ይህ እውነት የራሷን ህይወት ብቻ ሳይሆን የሌሎችንም ህይወት ያበላሽ ነበር። ነገሩ እንዲህ ነው። ባለቤቷ ሚካኤል ባይንስ ልጆቿ ገና በልጅነታቸው ጾታዊ ጥቃት እንደሚፈጽምባቸው አወቁ። ይህንን ስትሰማ የኮሪና ስሚዝ ህይወት በሙሉ ተበላሽ። የእናት ልብ ምን ያህል ሊሰበር እንደሚችል የሚያሳይም ነበር። ልጆቿ የእሷ ደምና ስጋ የሆኑት በራሳቸው አባት እንደዚህ አይነት አሰቃቂ ግፍ እንደተፈጸመባቸው ማወቅ ከማንኛውም ህመም በላይ ነበር። ቁጣ፣ ህመም፣ ድንጋጤና የበቀል ስሜት ተናነቃት። የኮሪና ስሚዝ ቁጣ ማዕበል ሆነ። በውስጧ የነበረው የእናትነት ስሜት፣ ልጆቿን ለመጠበቅ ያለው ፍላጎት እና በባለቤቷ ላይ የነበራት ንዴት እጅግ ከፍተኛ ነበር። ምን ማድረግ እንዳለባት እና ይህንን ግፍ እንዴት መበቀል እንደምትችል ማሰብ ጀመረች። በዚያች አስከፊ ምሽት ኮሪና ስሚዝ የባለቤቷን ግፍ ለመበቀል ብላ እና ልጆቿን ለመጠበቅ አስፈሪ እቅድ አወጣች። አንዳንዶች በቁጣ የተነሳ ያሰበችው ነው ቢሉ በውስጥ ያለው ህመምና ንዴት ግን ወደ ተግባር እንድትገባ አነሳሳት። ኮሪና ስሚዝ ወደ ጓሮ ወጣች። ባልዲውን በፈላ ውሃ ሞላች። ከዚያም የፈላውን ውሃ ውስጥ 3 ከረጢት ስኳር ጨመረችበት። ስኳሩን ወደ ፈላ ውሃ ውስጥ መጨመር የሚያስከትለው ውጤት ምን ያህል አሰቃቂ እንደሆነ ታውቃላችሁ። የፈላው ውሃ ውስጥ ስኳር መጨመር የበለጠ እንዲያቃጥልና በቆዳ ላይ የሚያደርሰው ጉዳት የከፋ እንዲሆን ያደርጋል። ይህ ድርጊት ደግሞ የእሷን ቁጣና የበቀል ጥማት ያሳያል። ሚካኤል ባይንስ አልጋው ላይ ተኝቶ ነበር። የፈጸማቸውን ግፍ ረስቶ በሰላም እንቅልፍ ውስጥ ነበር። ኮሪና ስሚዝ ባልዲውን በፈላ ውሃና በስኳር ሞልታ ይዛ ወደ መኝታ ክፍላቸው ገባች። በሰዓቱ በውስጥ ያለው ቁጣና ህመም ብቻ ሳይሆን ይሰማት የነበረው እንዴት አድርጋ እሱን መበቀል እንዳለባት ነበር። በውስጥ ያለውን ንዴት በሙሉ በመያዝ በፈላ ውሃና ስኳር የተሞላውን ባልዲ ባለቤቷ ላይ ደፋችው። የፈላውን ውሃና ስኳር በሰውነቱ ላይ ሲፈስ ሚካኤል ባይንስ ከባድ ጉዳት ደረሰበት። የቆዳው ክፍል በእጅጉ ተቃጠለ። ስኳሩ ደግሞ ቃጠሎን የበለጠ አባባሰ። የህመሙ ስሜት እጅግ የከፋ ስለነበረ ኮሪና ስሚዝ የፈጸማቸውን ድርጊት በባለቤቷ ላይ ከባድ አካል ጉዳት አደረሰ። ከጥቃቱ በኋላ ሚካኤል ባይንስ ወደ ሆስፒታል ተወሰደ። ዶክተሮቹ ህይወቱን ለማዳን የቻሉትን ሁሉ አደረጉ። ነገር ግን የደረሰበት ጉዳት እጅግ ከፍተኛ ስለነበረ የቃጠሎውን መጠንና ስፋት ህይወቱን አደጋ ላይ ጥሎት ነበር። የህክምና ባለሙያዎቹ ተስፋ ሳይቆርጡ ታገሉ። ምንም እንኳን የህክምና ባለሙያዎቹ ከፍተኛ ጥረት ቢያደርጉም ሚካኤል ባይንስ የደረሰበትን ጉዳት መቋቋም አልቻለም። ከጥቂት ቀናት በኋላ በደረሰበት ጉዳት ምክንያት ሞተ። የኮሪና ስሚዝ ድርጊት የመጨረሻው ፍጻሜ ነበር። ሚካኤል ባይንስ በፈጸመው ግፍ ምክንያት በገዛ ባለቤቷ እጅ ህይወቱ አለፈ። ሚካኤል ባይንስ ከሞተ በኋላ ፖሊስ ምርመራውን ጀመረ። ኮሪና ስሚዝ በባለቤቷ ግድያ ምክንያት ተያዘ። ጉዳዩ በህዝብ ዘንድ መነጋገሪያ ሆነ። ብዙዎች ለሷ አዘኑ፣ ሌሎች ደግሞ ፍትህን በገዛ እጅ መፈለግ ተገቢ አለመሆኑን ተከራከሩ። የኮሪና ስሚዝ የፍርድ ሂደት ተጀመረ። በፍርድ ቤቱ ውስጥ የልጆቿ ጾታዊ ጥቃትና የደረሰባቸው ጉዳት ዝርዝር ሁኔታዎችን አቀረበ። ኮሪና ስሚዝ በዛ ምሽት የነበራት ስሜት ቁጣዋና ልጆቿን የመጠበቅ ፍላጎቷ እንደነበረ ተናገረች። ማስረጃዎች ቀረቡ። የአይን ምስክሮችም ተጠየቁ። ይህ ጉዳይ በህዝብ ዘንድ ትልቅ የሞራልና የህግ ውዝግብ ፈጠረ። አንድ ሰው በግፍ ምክንያት ህይወቱ ሲጠፋ ፍትህን በገዛ እጅ መፈለግ ምን ያህል ትክክል ነው? በህግ ፊት ይህ ግድያ ነው። ነገር ግን በእናትነት ስሜትና በደረሰባት የስነ ልቦና ጉዳት የእሷ ድርጊት ከፍርሃትና ከቁጣ የመነጨ ሊሆን ይችላል። እነዚህ ጥያቄዎች ለፍርድ ቤቱም ሆነ ለህዝብ አስቸጋሪ ነው። ምንም እንኳን የኮሪና ስሚዝ ሁኔታ ልብ የሚሰብሩ ዝርዝሮች ቢኖራትም ህግ ስለነበረ የብሪታንያ ፍትህ ስርዓት ድርጊቷን እንደ ግድያ ወሰደ። አንድ ግለሰብ ፍትህን በገዛ እጅ መፈለግ አይፈቀድም ነበር። ይህ የህግ የበላይነት ስለሆነ ማለት ነው። ፍርድ ቤቱም የኮሪና ስሚዝ ሁኔታን በሙሉ ከተመለከተ በኋላ የልጆቿ ጾታዊ ጥቃት አስከፊ መሆኑንና የኮሪና ስሚዝ ህመም ትክክለኛ መሆኑን አምኗል። ነገር ግን ህግን በመጣሷ ምክንያት ጥፋተኛ መሆኗን ወሰነ። የእሷ ድርጊት የሌላ ሰውን ህይወት እንዳጠፋና ፍርድ ቤቱ በኮሪና ስሚዝ ላይ የእስራት ቅጣት ፈረደባት። ይህ ቅጣት ለእሷ ተጨማሪ ህመም ነበረ የተሰማ። ነገር ግን የፈጸመችውን ድርጊት ተጠያቂ መሆን ነበረባት። ይህ ታሪክ ፍትህን በህግ መንገድ እንጂ በገዛ እጅ መፈለግ መዘዝ እንደሚያስከትል ትምህርት ይሰጣል። የዚህ እውነተኛ ታሪክ ሰለባዎቹ ደግሞ ልጆቿ ነበሩ። በአባታቸው የተፈጸመባቸው ጾታዊ ጥቃት ምክንያት እና
በእናታቸው የተወሰደው አሰቃቂ እርምጃ በህይወታቸው ላይ ትልቅ ችግር ጥሎባቸዋል። ይህ ጉዳይ ልጆቿ ከጥቃት እንዲጠበቁና ለደረሰባቸው ጉዳትም ተገቢው ድጋፍ እንዲደረግላቸው ያስፈልጋል። የሚካኤል ባይንስ ድርጊት የአባትን እምነት የጣሰ የልጅነት ህይወትን ያበላሸ አስከፊ ወንጀል ነው። የኮሪና ስሚዝ ምላሽም በከፍተኛ ስሜትና ቁጣ የተፈጸመ ድርጊት ቢሆንም የደረሰባት የስነ ልቦና ጫና ምን ያህል እንደነበረ ያሳያል። የኮሪና ስሚዝ ድርጊት የእናት ፍቅር ወሰን እንደሌለው ያሳያል። ልጆቿን ለመጠበቅ ብላ ለራሷ መዘዝ እንደሚያስከትል እያወቀች ነበር እርምጃ የወሰደችው። ነገር ግን ይህ ድርጊት በህግ ፊት ተቀባይነት እንደሌለው ግልጽ ነበር። የኮሪና ስሚዝ እና ሚካኤል ባይንስ ታሪክ ግፍን፣ ህመምን፣ ቁጣንና ፍትህን በገዛ እጅ የመፈለግን አሳዛኝ ፍጻሜ ነበር። ይህን መሰል አስደናቂና አስተማሪ ታሪኮችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ እና የደውል ምልክቱን መጫን አትርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ደህና ሁኑ።